ትማራላችሁ። ለእናንተ በጣም አሪፍ ነው። በተለይ 12ኛ ክፍል ለሆናችሁ ተማሪዎች እጅግ በጣም ጎልደን ኦፖርቹኒቲ ነው። ሰላም ናችሁ? እግዚአብሔር ይመስገን ደግ ነኝ። ተመስገን ይባላለሁ። ዛሬ በዚህ ቪዲዮ የተመለስኩት አንድ መረጃ ጠቆም ላደርግላችሁ ነው። እንዴት ናችሁ የኤአይ አፍቃሪያን፣ ቴክኖሎጂ አፍቃሪያን? ዛሬ ኢትዮጵያ ኤአይ ኢንስቲትዩት አንድ በጣም ጠቀም ያለች መረጃን ሼር እንዳደርግላችሁ መረጃ ሰጥቶኛል። ያም ምንድነው? ለኤአይ አፍቃሪያን ኤአይን መማር መሰልጠን፣ ቴክኖሎጂ ጋር ራሳቸውን አፕዴት ማድረግ የምትፈልጉ ልጆች በተለይ ከአንደኛ ክፍል ጀምራችሁ እስከ 12ኛ ክፍል ለምትማሩ በጣም ጎልደን ኦፖርቹኒቲ አዘጋጅቷል። በዚህ ኦፖርቹኒቲ መጠቀም የምትችሉት በዚህ በ2018 ዓ.ም በትምህርት ገበታ ላይ የምትገኙ which means 2017ን ጨርሳችሁ 2018 በትምህርት ገበታ ላይ ለምትገኙ ተማሪዎች እጅግ በጣም ጎልደን ኦፖርቹኒቲ አዘጋጅቷል። በዚህም ኦፖርቹኒቲ መጠቀም የምትችሉት 2017 ዶክመንትን የያዛችሁ ልጆች ከአንደኛ ክፍል ጀምራችሁ እስከ 12ኛ እየተማራችሁ ያላችሁት ልጆች በዚህ ኦፖርቹኒቲ ተጠቃሚ መሆን ትችላላችሁ። በዚህ ኦፖርቹኒቲ ለመጠቀም የሚያስፈልጋችሁ ሪኳየርመንት ምንድነው? ቢያስፈልጋችሁ የ2017 ትምህርት ማስረጃ፣ ከዚህ በፊት ኤአይን ሰልጥናችሁ የጨረሳችሁ ልጆች ካላችሁ ሰልጥናችሁ የጨረሳችሁትን ዶክመንት which means ኦፕሽን ነው፣ ግዴታ አይደለም፣ ማንዳቶሪ አይደለም። ሰርቲፊኬት ግዴታ አይደለም። ሰርቲፊኬት ባይኖርም ችግር የለም፣ መሳተፍ ትችላላችሁ። ሲቀጥል ደግሞ ፍላጎትን የሚገልጽ አጭር መግለጫ ደብዳቤ። ይሄ ማለት ባጭሩ ለምን እንደፈለጋችሁት፣ መማርን ለምን እንደፈለጋችሁት፣ ኤአይ መሰለጠን ለምን እንደፈለጋችሁት፣ በዚህ ሳመር ካምፕ ላይ ለመሳተፍ ያነሳሳችሁት ምክንያት ምንድነው የሚለውን ባጭሩ ይህንን የሚገልጽ ደብዳቤን ጽፋችሁ እንድትልኩ። ከዚህ በፊት በሳመር ካምፕ ያልተሳተፋችሁ ኤአይ ሳመር ካምፕ ኤአይ ኢንስቲትዩት በሚያዘጋጀው በየዓመቱ በሚያዘጋጀው ያልተሳተፋችሁ አዳዲስ ተመዝጋቢዎች እንድትሆኑ ይላል። ሌሎቹ ደግሞ የፈጠራ ባለቤቶች ፈጠራን ፈጥራችሁ የእናንተ ፈጠራ የያዛችሁት ልጆች በጣም እናንተን ያበረታታል። ፈጠራ ባለቤት ለሆናችሁ ልጆች በጣም ቦታ ይሰጣል። ይህንን መመዝገብ የምትችሉት እስከ ግንቦት 30 ድረስ ነው። እስከ ግንቦት 30 መመዝገብ ትችላላችሁ። የመመዝገቢያ ፎርም በጎግል ፎርም የእናንተን ሙሉ መረጃ ሼር ታደርጋላችሁ። ይህንን ፎርም ማግኘት የምትችሉት በኤአይ ኢንስቲትዩት ማህበራዊ ሚዲያ ማስታወቂያ በተለጠፈበት ማህበራዊ ሚዲያ ላይ ጎግል ፎርም አለ። በዛ ጎግል ፎርም እየገባችሁ የእናንተን የተጠያቃችሁን ሪኳየርመንት መላክ ትችላላችሁ። ስትልኩ እስከ 30 ድረስ ብቻ ነው። ከዛሬ ጀምሮ እስከ 30 ድረስ፣ ዛሬ ማለት ግንቦት 1 ነው የማስታወቂያ የወጣው። ከግንቦት 1 ጀምሮ እስከ ግንቦት 30 ድረስ ባለው የእናንተን ፎርም መላክ አለባችሁ። እዚህ ሳመር ካምፕ ላይ 26 ሳመር ካምፕ ላይ ምን ትማራላችሁ? የምትመሩት ፋንዳሜንታልስ ኦፍ ኤአይ፣ ፕሮግራሚንግ፣ ማሽን ለርኒንግ፣ ሮቦቲክስ ኤንድ አይኦቲ፣ ኢንተርኔት ኦፍ ቲንግስ፣ ከዛ ዳታ ሳይንስ እና ሌሎችም አሉ የምትማሩት። በሴክሽን ተከፋፍሏል። ይሄ ማለት የምትማሩት በራንክ ነው፣ በሌቭል አለ። ይህንን በዚህ ሳመር ካምፕ ትማራላችሁ። ለእናንተ በጣም አሪፍ ነው። በተለይ 12ኛ ክፍል ለሆናችሁ ተማሪዎች እጅግ በጣም ጎልደን ኦፖርቹኒቲ ነው። ይህንን ስትጨርሱ ለወደፊቱ በኤአይ ሳመር ካምፕ ላይ 26 ላይ ለተሳተፋችሁ ልጆች በቀጣይ ሌላ ኦፖርቹኒቲ ይዞላችሁ ይመጣል። በጣም አሪፍ ኦፖርቹኒቲ ስለሚያመጣላችሁ በጣም ጎልደን ኦፖርቹኒቲ ነው። ይህን ኦፖርቹኒቲ እንድትጠቀሙ ይላለው። ወዳችኋለሁ። መልካም ሳብስክራይብ እያደረጋችሁ ቀጥሉ። መልካም የትምህርት ዘመን እንዲሆንላችሁ እመኛለሁ። ቻው ቻው።